ኤልያስ የሚባል አሜሪካን ሀገር የሚኖር ልጅ አሜሪካን ሀገር ከሄደ ገና 2 አመቱ ነው። ኦልሞስት 24 ሰዓት ለሚባል ያህል እየሰራ ያጠራቀመውን ገንዘብ አንዲት ልጅ በፎዚያ አህመድ በምትባል ልጅ ፎቶ በመጠቀም ፌስቡክ ላይ ክሪፕቶን ለሚባል ነገር ክፍያ ላይክ ገንዘብ አስገብታችሁ ይወልድላችኋል ይበዛላችኋል ምናምን አይነት ነገር ነው። እሱ ነገር አይገባኝም። እሱ ግን ላይቭ ገስቴ ላይ መጥቶ አስረድቶናል። በጣም ያሳዝናል የደረሰበት ነገር። እናም ድምጿን እንዳሰማና በድምጽ አሜሪካን ሀገር የምታቋት ሰዎች ካላችሁ እባካችሁ እንድትጠቁሙት ይጠይቃል። አሁን ማለት ነው አይ ቲንክ በተደጋጋሚ ምናምን ስለተሞከረ ይሆናል እና አሁን ከላይ ያሉትን ኮዶች ሳይሆን የምታስገባው ልክ ኮንትን ቬሪፊኬሽን ኮድ ሴንድ የሚለውን ከነካ በኋላ ኢሜይልስ ላይ የምትገባው የመጨረሻው አዲሱ ሜሴጅ ማለት መጨረሻ ላይ ያለው አዲስ የገባው ሜሴጅ እሷን ኮድ ነው የምታስገባት እንጂ ከዚህ በፊት ያሉትን አይደለም። እሱን አስገባና ከዛ ሬጅስተር በለው። ሌላ እኮ ምንም የለውም። አርግ የምትለውን ሁሉ እያደረገ እየሰጣት አክሰስ ሰጣት። $23,000 አስገብቶ ወልዶ 67,000 ደርሶልካል ብላው ከዛም በኋላ ተቸግሮ ገንዘብ አስፈልጎት ኢትዮጵያ ለአስቸኳይ ጉዳይ መላክ ፈልጎ ገንዘብ ሊያወጣ ሲፈልግ $10,000 ታክስ ክፈላለችው። ያ የለኝም ከዛ ላይ ይቆረጥ ፕሊስ ይላት ብሎክ አርጋው ጠፋች። እናም በጣም ያሳዝናል። የምታቋት ካላችሁ ባካችሁ በድምጽ ካወቃችኋት አሜሪካን ሀገር ያላችሁ ተባበሩን። እና ደግሞ ፎዚያ አህመድ እባክሽ ይሄ ቪዲዮ ከደረሰሽ ለተከታዮችሽ ቪዲዮ እንድትሰሪና አንቺ አለመሆንሽ እንድታሳውቂ ሰው እንዲድን ማለት ነው። አንቺ መስለሻቸው እንዳይጻጻፉም እንዳይሉ ብዙ ፌስቡክ ኢንስታግራም ቲክቶክ ምናምን ሊኖር ስለሚችል ቼክ አርጊ ፕሊዝ። ቴንክ ዩ